እስኪ ያስቡት፣ በስራ ቦታ፣ በቤት ውስጥ ወይም የመዝናኛ ቦታ ሆናችሁ ከምታውቁት ሰው ጋር እያወራችሁ ነው። እናንተ ባልጠበቃችሁት ቅጽበት ግን የዚያ ሰው የንግግር ድምፀ መልእክቱ ይቀየራል። ፊቱ ቅይር ይልባችኋል። የድምፁ ወሰን ያልፍና በእናንተ ላይ በቁጣ መጮህ ይጀምራል። በዚያ ቅጽበት ወደ አእምሯችሁ የሚመጣው ምንድን ነው? እንዲህ ያለ ሁኔታ ሲገጥመን አብዛኞቻችን በፍጥነት ሁለት ነገሮችን እናደርጋለን። ተረጋጋ፣ ቀስ በል የሚሉ ቃላትን እንናገራለን። ወይም ደግሞ ጥፋተኛ ባንሆንም እንኳን ነገሩን ለማብረድ በማሰብ እሺ ይቅርታ ብለን እጅ እንሰጣለን። እነዚህ ሁለቱም ምላሾች ግን ለነገሩ መፍትሄ ከመሆን ይልቅ ወደ ባሰ ምስቅልቅል ያመሩታል ይላሉ የስነ ልቦና ባለሙያዎች። ለአንድ በንዴት ለተወፈ ሰው ረጋ በል ማለት እንደ ትችት የሚቆጠር ሲሆን፣ ሳታስቡት የምትጠይቁት ይቅርታ ደግሞ በሌላ መንገድ ተቃራኒ ውጤት ሊያመጣ ይችላል። ይህም የሌላኛው ሰው ማስፈራራት ወይም ቁጣ እየሰራ መሆኑን ያሳያል። ሁኔታው በዚያ ቅጽበት ጩኸቱን ሊያስቆመው ቢችልም ቁጣ ወይም መጮህ ሰዎች የሚፈልጉትን ውጤት እንደሚያስገኝላቸው ያስተምራቸዋል ይላሉ በዚህ ጉዳይ ላይ ጥናት ያደረጉ የሳይኮሎጂ ባለሙያዎች። ታዲያ አንድ ሰው ከመሬት ተነስቶ በእኛ ላይ በቁጣ ሲጮህብን አካላዊ ደህንነታችንንና ክብራችንን ጠብቀን ሁኔታውን ለመቆጣጠር ምን ማድረግ አለብን? ዛሬ በቦስተን በቶሮንቶና ቴክሳስ የሚገኙ የስነ ልቦናና የግጭት አፈታት ሊቃውንት በጥናት የደረሱባቸውንና በተግባር የተረጋገጡ 3 ወሳኝ ስልቶችን በጥልቀት እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁት ማንኛውም ሰው ቢጮህባችሁ እንኳን ሳትናደዱና ክብራችሁን ሳታስደፍሩ ሁኔታውን ሙሉ በሙሉ የመቆጣጠር ጥበብን ትጨብጣላችሁ። ታዲያ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችን ላይ በዚህ ዝግጅት ውስጥ የምታገኟቸው አንዳንድ አገላለጾች ለአቀራረብ እንዲመች በማሰብ በተባዕታይ ጾታ ተገለጹ እንጂ ሐሳቡ ለሁለቱም ጾታ እንደሚሰራ መግለጽ እንፈልጋለን። ወደ ስልቶቹ ዝርዝር ከመግባታችን በፊት ግን ልናሰምርበት የሚገባ አንድ እጅግ ወሳኝ መመሪያ አለ። በቦስተን የግጭት አፈታት ባለሙያ የሆኑት ሞሼ ሆኸን እንደሚሉት በአካልም ሆነ በስሜት ደህንነት ካልተሰማችሁ ውይይቱን አቁማችሁ በፍጥነት ከሁኔታው መራቅ አለባችሁ። አንድ ሰው የሚያስፈራራችሁ ከሆነ አለያም ለአካላዊ ደህንነታችሁ የሚያሰጋችሁ ከሆነ በዚያ ወቅት ማድረግ ያለባችሁ ምርጥ ቃላትን ፈልጎ መናገር አይደለም። ዋናውና የመጀመሪያው ስራችሁ መሆን ያለበት ራሳችሁን ከዛ ቦታ በሰላም ማውጣት ነው። ነገር ግን ሁኔታው አካላዊ አደጋ ከሌለውና በቃላት የተሞላ ስሜታዊ ግጭት ብቻ ከሆነ ከዚህ ቀጥለን የምናያቸው 3 ሐረጎች ተአምር ይሰራሉ። አንድ ሰው በእናንተ ላይ በሚጮህበት ጊዜ ተፈጥሯዊ ምላሻችሁ ምንድን ነው? ጣልቃ መግባት፣ ራስን መከላከልና የሌላኛውን ሰው ስህተት በዝርዝር መደርደር ወይስ ሌላ? በዩቲ ሄልዝ ሂውስተን የስነ አእምሮ ተባባሪ ፕሮፌሰር የሆኑት ዶክተር ሳሃኒ እንደሚሉት ሰዎች በሚቆጡበት ጊዜ ግልጽ በሆነ መንገድ ማሰብ አይችሉም። እናንተ የምትሉትን በፍጹም መስማት አይችሉም፣ አይፈልጉምም። ስለዚህ በእሳት ላይ ነዳጅ ከማርከፍከፍ ይልቅ ዶክተር ሳሃኒ ራሳቸው ጭምር ከሚወዷቸው ሰዎች ጋር በሚኖራቸው ዕለታዊ አለመግባባቶች ውስጥ እንኳን የሚጠቀሙበትን ይህንን ድንቅ ሐረግ ተጠቀሙ። ጉዳዩን ከአንተ አንጻር እንድረዳው ንገረኝ ወይም አስረዳኝ የሚለውን ሐረግ። ይህ አገላለጽ እናንተ ለዚያኛው ሰው ትኩረት መስጠታችሁንና ልታዳምጡት ፈቃደኛ መሆናችሁን ያረጋግጣል። ይህ ከላይ የተጠቀሰው ሐረግ እኔ አሁን ያንተን ሐሳብ ለመስማትና ለመረዳት እየሞከርኩ ነው፣ ልረዳህ እችላለሁ ብዬ ቃል አልገባልህም፣ ነገር ግን ጆሮዬን ሰጥቼ ላዳምጥህ ፈቃደኛ ነኝ የሚል መልእክት ያስተላልፋል። ለማዳመጥ ፈቃደኛ መሆናቸውን ማሳየት ብቻውን እንኳን የሌላኛውን ሰው ቁጣ በግማሽ ያበርደዋል። ይህ ደግሞ ጩኸቱን አቁመው ነገሩን ማስረዳት እንዲጀምሩ ያደርጋቸዋል። የግጭት አፈታት ባለሙያው ኮኸን እንደሚሉት በጣም የተቆጡ ሰዎች አብዛኛውን ጊዜ ምላሽ የሚሰጡት ከሌላ ብስጭት፣ ከፍርሃት ወይም ከተስፋ መቁረጥ ስሜት በመነሳት ነው እንጂ በዚያ ቅጽበት ስለሚጮሁበት የተወሰነ ክስተት ብቻ አይደለም። ምናልባትም የትዳር አጋራቸው ጋር ግጭት ውስጥ ገብተው ሊሆን ወይም የስራ ባልደረባችሁ በስራው ላይ ስጋት ገብቶት ሊሆን ይችላል። ስለዚህ ተረጋግታችሁ ክፍት የሆኑ ጥያቄዎችን ጠይቁና መልሶቻቸውን በጥንቃቄ አዳምጡ። እንደማዳመጥና የሰውን ስሜት እንደመረዳት አድርጎ ቁጣን የሚያበርድ ምንም ነገር የለም። በቅርቡ በጣም የተቆጣችሁበትን ጊዜ አስቡ። በወቅቱ በመጀመሪያዎቹ 30 ሰከንዶች ውስጥ የምትፈልጉት መፍትሄ የሚሰጣችሁን ሰው ነበር ወይስ ስሜታችሁን የሚረዳላችሁ? በእርግጥም ሁላችንም በመጀመሪያ የምንፈልገው ስሜታችን እንዲታወቅልን ነው። ሰዎች እንዲረዱን ነው የምንፈልገው። በቶሮንቶ ክሊኒካል ሳይኮሎጂስት የሆኑት ኤሪየል ላጋኮ እንደሚሉት ድንገተኛና ከፍተኛ ቁጣ አብዛኛውን ጊዜ ሁለተኛ ደረጃ ስሜት ነው። ከጩኸቱ ጀርባ ብዙ ጊዜ እንደ ከፍተኛ ፍርሃት ወይም ጥልቅ ሐዘን ያሉ ስሜቶች ይኖራሉ። ለዚህ ነው የሰውን ስሜት ማወቅና ያሉበትን ሁኔታ መረዳት የሚያስፈልገው። በውይይታችሁ መካከል ይህ ነገር ላንተ ምን ያህል አስፈላጊ እንደሆነ ይገባኛል፣
ወይም ነገሩ ለምን እንዳሳዘነህ እረዳለሁ በማለት ያንን ሰው ለመረዳት እየሞከራችሁ ስለመሆናችሁ ማረጋገጫ መስጠት ጠቃሚ ነው። ይህንን ማለታችሁ ግን በእናንተ ላይ ያሳየው ቁጣና ጩኸት ትክክል ነው እያላችሁት አይደለም። ይልቁንም የተሰማ ስሜት ከእንግዲህ ገብቶኛል እያላችሁት ነው። ስሜታቸው እንደተጠበቀ ሲያውቁ ዲፌንሲቭ ከመሆን ይልቅ አቋማቸውን ያረግባሉ። በእናንተ ላይ በከፍተኛ ቁጣ ከጮኸ ሰው ጋር መነጋገርና መስማማት ምናልባት በፍጹም ልታደርጉት የማትፈልጉት ነገር ሊመስል ይችላል። አብዛኞቻችን ትክክል ነህ ማለት እጅ መስጠት ወይም ጥፋተኝነትን መቀበል ይመስለናል። ነገር ግን በካናዳ ካልጋሪ የስነልቦና ባለሙያ የሆኑት ሮድ ሚሼል ዲስአርሚንግ የሚሉትን ይህን ድንቅ ዘዴ ይመክራሉ። የዚህ ዘዴ ዓላማ ከተቆጣው ሰው ሐሳብ ሁሉ ጋር መስማማት አይደለም። ይልቁንም ከሚናገሩት ነገር ውስጥ ከትልቁ ምስል ላይ ትንሽ ክፍል ቢሆንም እንኳን እውነተኛ የሆነውን ጭብጥ ፈልጎ ማግኘትና እሱን በግልጽ አምኖ መቀበል ነው። ለምሳሌ ከአንድ ሰው ጋር በያዛችሁት ቀጠሮ ዘግይታችሁ በመምጣታችሁ ከተበሳጩባችሁ፣ ዘግይቼ እንደምመጣ አስቀድሜ ማሳወቅ ነበረብኝ፣ በዚህ ላይ ሐሳብህ ትክክል ነው ብሎ መናገር ነገሩን ለማብረድ ይረዳል። ሰዎች ከተበሳጩበት ጉዳይ አንድን ትክክለኛ ነገር አስቀድማችሁ አምናችሁ ስትቀበሉ የዚያ ሰው የመከላከል ግንብ ይደረመስና ከዚያ በኋላ የምትናገሩትን ዳራ ወይም ምክንያት ለማዳመጥ ሙሉ በሙሉ ፈቃደኛ ይሆናሉ። በአጠቃላይ አንድ ሰው በእናንተ ላይ በሚጮህበት ጊዜ ማድረግ ያለባችሁ ነገር እሳት ላይ ነዳጅ መጨመርና ግጭቱን ማባባስ ወይም ራሳችሁን አዋርዳችሁ ይቅርታ መጠየቅ አይደለም። ይልቁንስ ወደ ውይይት እንዲመጡ የሚጋብዝ ጥያቄ መጠየቅ፣ ስሜታቸውን ማወቅና እዚህ ላይ ሐሳብ ትክክል ነው በማለት እውነተኛውን ክፍል አምኖ በመቀበል ማረጋጋት ነው የሚበጀው። እነዚህን 3 እርምጃዎች ከተጠቀማችሁ በማንኛውም ውጥረት ውስጥ እንኳን ብትሆኑ የውይይቱን መሪነት በእጃችሁ ማድረግ ትችላላችሁ። እንግዲህ የዛሬው ዝግጅታችን ይህንን ይመስል ነበር። እናንተስ አንድ ሰው ሲጮህባችሁ አብዛኛውን ጊዜ ምን አይነት ምላሽ ነው የምትሰጡት? ዛሬ ከተመለከትናቸው ከ3ቱ ስልቶች የትኛው ይበልጥ ጠቃሚ ሆኖ አገኛችሁት? አስተያየታችሁን ከታች በኮሜንት መስጫው ሳጥን ውስጥ ልትጽፉልን ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዲሁም ለቀጣይ ተመሳሳይ የሳይኮሎጂና የህይወት ክህሎት ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።